ፓራግራፍ እንግዲህ አብዛኞቻችሁ ፓራግራፍን እንዴት በቀላሉ መስራት እንደምችሉ ማወቅ ትፈልጋላችሁ። ስለዚህ እኔ ዛሬ 5-6 የተባሉ ቲፖችን ይዤላችሁ መጥቻለሁ ማለት ነው። እኔ የጅማ ዩኒቨርሲቲ ተማሪ ነኝ። እንዲሁም ኢንትራንስን በ2016 ነው የወሰድኩት። ስለዚህ እኔ ያኔ የተጠቀምኳቸውን ሲስተሞች እና የሰሩልኝን በጣም የሰሩልኝን ያልኳቸውን ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ይህንን ቤት ሰብስክራይብ አድርጉ፣ ለተፈታኝ ጓደኞቻችሁ ሼር እያደረጋችሁ ኖቲፊኬሽን እንዲደርሳችሁ ደውል ምልክቷን አብሯት እና ብዙ ቪዲዮ እለቅላችኋለሁ ማለት ነው። እስከ ፈተና ድረስ በጣም ለእናንተ ይጠቅማል የምላቸውን እንዲሁም ፈተናን እንዴት ሲስተማቲካሊ በሆነ ወይ ፈተናውን መስራት እንደሚችሉ ማለት ነው ብዙ ቪዲዮ ሰራላችኋለሁ። ቀጥታ ወደ ዛሬው ቪዲዮ። ፓራግራፍን ለመስራት አንደኛ ነገር ማድረግ ያለባችሁ ምንድነው? ሪድ ዘ ኩዌስችንስ ፈርስት፣ መጀመሪያ ጥያቄዎችን ማንበብ ማለት ነው። እንግዲህ ይሄ ማለት ነው መጀመሪያ አንዳንድ ተማሪ ምንድነው የሚያደርገው? ሙሉ ፓራግራፉን ያነባል። አንብቦ ሲጨርስ ገና ወደ ጥያቄው ይመጣል። ከዛ ጥያቄውን አንብቦ አሁንም እንደገና ተመልሶ ማንበብ ይጠይቋል ማለት ነው ለማግኘት። ይሄ ደግሞ በጣም ሰዓታችሁን ከሚገለው ነገር ውስጥ አንዱ ነው። እንደዚህ በፍጹም አይደረግም፣ እንዳታደርጉ። ምንድነው ማድረግ ያለባችሁ? መጀመሪያ ጥያቄ ታነባላችሁ። ጥያቄውን ታነባላችሁ ማለት እስካን እያረጋችሁ ማለት ነው። እዛ ኪወርድ ሊኖር ይችላል ጥያቄ ውስጥ፣ እሱን እያሰመራችሁ ትሄዳላችሁ። አንደኛ ጥያቄን ታነባላችሁ። ከዛን ኤቢሲዲ የሚለውን ምርጫውን አታነቡ፣ ጥያቄውን ብቻ ነው የምታነቡት። ከዛን ታሰምራላችሁ። የሆነ ቃል ልታገኙ ትችላላችሁ፣ ኪወርድ የሆነ እሱን አስመራችሁ ታልፋላችሁ። ወደ ሁለተኛ ጥያቄ ትመጣላችሁ። እንደዛው እያሰመራችሁ ትሄዳላችሁ። ቢያንስ ከአንድ ፓራግራፍ ውስጥ ከ5 እስከ 10 የሚሆኑ ጥያቄዎች ሊወጡ ይችላሉ። ፓራግራፉ 2 ፓራግራፍ 3 ፓራግራፍ ሊኖር ይችላል እሱ እና ምንድነው የምታደርጉት? እሱን ካነበባችሁ በኋላ ወደ ፓራግራፉ ትመለሳላችሁ። ወደ ፓራግራፉ ስትመለሱ ስታነቡ ያንን እዛ ያሰመራችሁትን ኪወርድ ታገኛላችሁ ማለት ነው እና አሁንም ታሰምራላችሁ፣ ፓራግራፋችሁ ውስጥም ታሰምራላችሁ። ስለዚህ ማገናኘት ነው ማለት ነው፣ ሀሳቡን ማገናኘት ነው። ስለዚህ በጣም ቀላል ነው፣ ሀሳቡን እያገናኛችሁ መመለስ ማለት ነው። ሁለተኛ ነገር try to understand vocabularies contextually። እንግዲህ ቮካብላሪ ኮንቴክስቹዋሊ ነው መረዳት ያለባችሁ ማለት ነው። እናንተ የምታውቁትን ፍቺ የቮካብላሪው ፍቺ አምጥታችሁ ለመመለስ የምትሞክሩ ከሆነ በጣም ስህተት ነው ማለት ነው። ቮካብላሪ ኮንቴክስቹዋሊ እንደ ፓራግራፉ ሪፈር አድርጋችሁ እየተካችሁ ቃላት እየተካችሁ በዛ ቮካብላሪ ቦታ ሌላ ከዛ ውስጥ እየወሰዳችሁ ከፓራግራፍ ውስጥ እየወሰዳችሁ እየተካችሁ ቴስት እያደረጋችሁ ነው እንጂ በራሳችሁ ምንም ነገር ቮካብላሪ ትርጉም ለመስጠት እንዳትሞክሩ። ይሄ ስህተት ነው ማለት ነው። ቮካብላሪ ኮንቴክስቹዋሊ ነው መረዳት ያለባችሁ፣ ሪፈር ማድረግ ያለባችሁ ማለት ነው። ይሄ ሁለተኛው ነው። ሶስተኛ እና አብዛኛው ተማሪ የሚሰራው ስህተት ብዬ ማስበው ነው ይሄ ምንድነው? የራስን ሀሳብ መጨመር በፍጹም እንዳታረጉት። ይሄ ገደል ነው የሚከታችሁ። እኔ ኤክስፒሪየንስ ስላረኩ ነው የምነግራችሁ። የራስን ሀሳብ አትጨምሩ። እንደ ፓራግራፉ ኮንቴክስቹዋሊ ነው መመለስ ያለባችሁ እንጂ ከዚህ ፊት በምታውቁት ይሄ ነገር እንደዚህ ነው እንደዛ አድርጋችሁ እንዳትመልሱ። ፓራግራፍ ላይ ኮንቴክስቹዋሊ እናንተ በምታውቁት ሳይሆን እዛ ላይ ባለው ፓራግራፉ ላይ ባለው ሪፈር ማድረግ መቻላችሁ ነው እዛ ጋር እንድታውቁ የተፈለገውና ሪፈር አድርጋችሁ አናላይዝ አድርጋችሁ መመለስ ያለባችሁ እንደ ፓራግራፉ ነው ማለት ነው። ይሄ ሶስተኛው ቲፕ ነው። አራተኛ ነገር try to understand what is the main idea of the paragraph። ይሄ ነው እንግዲህ ዋናው የፓራግራፉ ሀሳብ ምንድነው? ስለምንድነው እያወራ ያለው? ስለ የሆነ ሜዲካል ነገር ከሆነ መቼስ ስለ አግሪካልቸር ነው ብላችሁ አስባችሁ ከሆነ ተበልታችኋል። ስለዚህ ዋና ሀሳቡ ስለ ሜዲካል ነገር ነው ወይስ እንደ ጀነራሊ ምንድነው? ስለ አግሪካልቸር ነገር ነው? ምንድነው ሀሳቡ? ዋናው ፓራግራፍ ይሄ እንግዲህ ምንድነው እናንተ እንትን እንድትሆኑ አይምሯችሁን ኮንትሮል እንድታረጉ የሚያገዛችሁ ነገር ነው ማለት ነው። ሊሚትድ ሆናችሁ እዛ ላይ ሜዲካል ከሆነ እዛው ሜዲካል ኤሪያ ላይ ሆናችሁ እንድታስቡበት ያገዛችኋል ማለት ነው። ያለበለዚያ የምታረጉ ከሆነ ሀሳቡ ምን ያደርግልኛል ብላችሁ ዝም ብላችሁ ጥያቄ ለመስራት የምትሄዱ ከሆነ የሆነ ቦታ ስህተት እንድትፈጥሩ ያደርጋችኋል ማለት ነው። አምስተኛውና የመጨረሻው ነገር ማኔጅ ዮር ታይም ኤንድ ደብል ቼክ።
እንግዲህ እዚህ ጋር ታይማችሁ ማኔጅ ማድረግ አለባችሁ። ፓራግራፍ በጣም ሰዓት የሚወስድ ነው። ይሄ ደግሞ የሚወስደው ምንድነው እናንተ ሲስተማቲክ ካልሆናችሁ፣ ይህንን ያልኳችሁ ነገር በሙሉ ከተጠቀማችሁ ግን በቀላሉ ፓራግራፍን ሰዓታችሁ ሳታባክኑ መስራት ትችላላችሁ ማለት ነው። ሰዓታችን እንዴት ነው ማኔጅ የምናደርገው ካላችሁ፣ አንድ ጥያቄ ላይ ብዙ ደቂቃ አትወሰዱ። ምክንያቱም እሱን ከሰራችሁ ብትሰሩት እንኳን ምናልባት እኮ ልታጥሩ ትችላላችሁ አይደል? ሜቢ ስለዚህ ያው ሁሉ ሰዓት ሌላው የምትሰሩበትን ሰዓት አባክናችሁ ፌር አይደለም። ስለዚህ ምን ልላችሁ ፈልጌ ነው፣ ብዙ ሰዓት ሳታባክኑበት ከከበዳችሁ ታልፉታላችሁ። ሌላ ሰርታችሁ መመለስ ይሻላችኋል። ፓራግራፍ ሰዓት የሚወስደው እንግዲህ አናላይዝ እስከምታረጉ ሪፈር አድርጋችሁ እስከሚጨርሱ ምናምን ነው እንጂ ፓራግራፍ ከብዶ አይደለም። እንደዚህ እንደማትስ አይደለም፣ ፊዚክስ አይደለም፣ የታወቀ ነው። ሪፈር ማድረግ መቻል ብቻ ነው። ስለዚህ ይሄ ሁለተኛ ላይ ሶስተኛ ላይ የሰጠኋችሁን ቲፕ ተጠቅማችሁ እሱን በቀላሉ መስራት ትችላላችሁ። እና ምንድነው መጨረሻ ላይ ደግሞ ማድረግ ያለባችሁ ደብል ቼክ ማድረግ አለባችሁ። ሰዓታችሁን ተጠቅማችሁ የሆነ ሰዓት አስተርፋችሁለት በዛች ሰዓት ውስጥ ደብል ቼክ ማድረግ አለባችሁ ተመልሳችሁ። ምክንያቱም ቼክ ስታደርጉ የሆነ እያወቃችሁ ሊሆን ይችላል፣ ስህተት የፈጠራችሁት ነገር ሊኖር ይችላል እና ተሰራቱላችሁ አልፋችሁ ራሱ የሆነ የፈጠራችሁ ስህተት ሊኖር ስለሚችል ደብል ቼክ ማድረግ የመጨረሻው ይሆናል ማለት ነው። እና አይ ሆፕ ከዚህ ቪዲዮ ትልቅ ነገር እንደተማራችሁ። ስለዚህ ይህንን ቤት ሰብስክራይብ፣ ላይክ እያረጋችሁ ሼር፣ ኮመንትም እያረጋችሁልኝ እስከ ፈተና ድረስ እኔም ጠቃሚ የሆኑትን ለእናንተ ጠቃሚ የሆኑትን ቪዲዮ እሰራላችኋለሁ ማለት ነው። መልካም ቆይታ።